አንተ ምን አለብህ ሁለት ሚስት አለ አንዷ ብትሄድብህ በአንዷ ታለቅሳለ ሀቢብቲ ሐላልሽ ልልክልሽ ነው እንደዚህ ያሰማምሬ ከጸጉሩን የጀመርኩትኝ ጸጉሩ ድርቅ ብሎ ነበር ስራ በስቶም ስለነበር እንደዚህ አድርጌ በዘይት ራስ አረኩለት ማሳጅ አረኩለት ትንሽ ሪላክስ እንዲያረግ በርግጥ በፊት ምስቱ ጸጉሩን ማስረዘም ይወዳል ጺሙንም እንደዚህ በደንብ ራስ አድርጌ ማሳጅ አረኩለት የምን ሳሎን የምን ራሴ ከራክም ያስተካክያሽ ሙንሙኝ ነው መልከው ሴት ደግሞ እንደዚህ ያሰማምሬ ቆንጆ አድርጌ ነው መልክላት እንደምትደሰት እርግጠኛ ነኝ ወንድ ልጅ እንደ ልጅ እንክብካቤ እንደሚፈልግ ታጋላችሁ ደቂቃ ጸጉሩ እንደዚህ ራስ ካለ ማሳጅ ካረኩለት በኋላ የቤተሰባችን ምርጫ የሆነው ዶቃ ሻምፖ በቪታሚን ኢ እና በካስትሮል ኦይል የበለጸገ ነው። ለባለቤቴም ለኔ ጸጉር ተስማምቶናል። ሻምፖ ጸጉራችሁ ሳይደርቅና ያፍታታ ቆሻሻውን በደንብ ሙልጭ ነው የሚያደርገው። ኮንዲሽነሩ በበቂ ሁኔታ ያፍታታል። ከዛ ልብሱን ማዘጋጀት ጀመርኩ። መሸትም ስላለ ስለሚበርድ ደረብ የሚያደርገው ልብስ መረጥኩለት። የሚስትነትንም ሀቅ ማወጣት እንዲቀላል አይደለም። በቻልኩት መጠን እንግዲህ ዲኔን የሚፈቅደውን ነገር ለማሟላት እየሞከርኩ ብዙ ከስተመር ስለነበረኝ ዛሬ በጣም ቢደክመኝም እንደዚህ ቆንጆ አድርጌ ሸበላ ሳይሆን አልከውም። ሻወር ከወሰደ በኋላ እንደዚህ ቆንጆ ሸበላ መስሏል። በስሱ ጭቃ ቀባት ቀባው። ባል ማለት የመጀመሪያ ልጃችሁ ከዛ በኋላ የምትወልዷቸው ልጆች ደግሞ ሁለተኛ ሶስተኛ አራተኛ እያላችሁ የሚቆጠረው እንደዚህ ቆንጆ አድርጌ ጸጉሩን አሳመርኩለት። ማሻአላ ጸጉሩ እንዴት እንዳማረ እርግጠኛ ነኝ። አንዳንድ ሴቶች ምን አይነት ኮሜንት እንደምትጽፉልኝ ገና ካሁኑ ሳስበው ያስቀኛል። እንደዚህ ሽቶን ቆንጆ አድርጎ ተቀባ። ሸሚዙን አስተካከልኩለት። በዶቃ ሻምፖ እንዲያሳምሬ ልኬዋል። ሰላም ግባቢ ስክሪን ላይም ካፕሽን ላይ በማስቀምጥላችሁ የዶቃ ሻምፖ ቁጥር እየደወላችሁ ማዘዝ ትችላላችሁ። እኔም ረፍት ልጠቀምበት።